ቪዲዮ እናት ላላችሁ በሙሉ እንጠቅማችኋል። አዳምጡት። አንድ የ16 ዓመት ወጣት እማ 18ኛ ዓመት ሲሞላኝ ምን ስጦታ ትሰጪኛለሽ ሲል እናቱን ይጠይቃል። እናትም ልጄ ለ18 ዓመት እኮ ገና ብዙ ይቀርሃል ስትል ተመልሳለች። ልጁ 17 ዓመት ከሞላው በኋላ አንድ ቀን ራሱን ስቶ ይወድቅና እናቱ ወደ ሆስፒታል ተወስደዋለች። ያዩት ዶክተሮቹም ልጅሽ ልቡ ጥሩ አይደለም ሲሉ ያረዷታል። ስትሬቸር ላይ የተቀመጠው ልጇ እማ ዶክተሩ እንደምሞት ነገረሽ ወይ ብሎ ሲጠይቃት እናት ማልቀስ ትጀምራለች። በመጨረሻም ልጁ 18ኛ ዓመት የልደት ቀኑ ላይ ወደ መልካም ጤንነቱ ተመልሶ ወደ ቤቱ ሲመጣ አልጋው ላይ እናት የተወችለት ደብዳቤ ያገኛል። ደብዳቤውም እንዲህ የሚል ነበር። ልጄ ይሄን ደብዳቤ እያነበብክ ከሆነ ይህ የሆነው ሁሉም ነገር በመልካም ሁኔታ በመሄዱ ነው። ለ18ኛ ዓመትህ ምን እንደምሰጥ የጠየከኝንና የምመልሰው መልስ ያጣውበትን ያንን ቀን አስታውስ። የምወደው ልጄ ልቤን ሰጥቻለሁ፣ በጥንቃቄ ያዘው። መልካም የደስታ ዘመን ይሁንልህ። አየናት ነገር እናት ልቧን ለልጇ መስጠት ስለነበረባት እናትነት አስገድዷት ሕይወቷ አልፏል። ከእናት ልብና ፍቅር በላይ የሆነ ምንም ነገር የለም። ስንቶቻችን በወላጆቻችን እናፈር ይሆን? ስንት አይነት መስዋዕት ከፍለው አሳድገውን ይሆን? ዛሬስ ምላሻችን ምንድን ነው? ጊዜው ያልመሸባችሁ በቻላችሁት አቅም ሁሉ አለውልህ አባቴ፣ አለውልሽ እናቴ በሏቸው። እኛን ሰው ለማድረግ ከሰውነት ተራ ወጥተው ያሉ ወላጆቻችን ቤቱ ጠራቸው። እናስተውል፣ እንዳይቆጨን። ብዙ ወላጆች እኛን ራሳችንን እንጂ የእኛን ነገር አይፈልጉም። በተቃራኒው ደግሞ እኛ የእነሱን ነገር እንጂ እነሱን አንፈልግም። እነሱን በመፈለግ ፍቅራችንን እናሳያቸው። ይህ ታሪክ ከደረሰባችሁ እናንተ ጋር እንዲቀር አትፍቀዱ። አስተማሪ ስለሆነ ለሁሉ ሼር አድርጉት። ላይክ ማድረጋችሁን እንዳትረሱ።